አረብ ሀገር የምትሰሩ እህቶች በጭራሽ ይህን ስህተት እንዳትሰሩ፣ እሺ? እንዳትሰሩ። ይህን ቪዲዮ ማስተላልፍላችሁ በጭራሽ ይህንን ስህተት እንዳትሰሩ እህቶች፣ ጭራሽ። ይኸውላችሁ ነገሩ እንደዚህ ነው። ልጆቹ ከመጡ 3 ሳምንታቸው ነው እና ከመጡ 3 ሳምንታቸው ነው። አዲሶች ናቸው። በፊት የነበሩ ደግሞ አሁን 2 አሉ። እነዚህ አዲሶች 2 ናቸው እንደመጡ ማለት ነው። ያኔ አዩት፣ እየሰሩ ነው፣ እየኖሩ ነው። ግን እነዚህ ከመጀመሪያ የነበሩት አዲሶቹን ምግብ የለም፣ ይህን የለም፣ በቃ ሁሉንም ነገር በእነሱ ስር ቁጥጥር አድርገው ማለት ነው የሚያዘዟቸውም እነሱ ናቸው። ምግብም የለም የሚሉ መዳሟ እንደዚህ ናት፣ ይሄ ናት፣ አሰሪያችን እንደዚህ ናት እያሉ ያወሯቸዋል። ክፋውን ነገር ነው እንጂ የሚያወሩ በጎ ነገሮችን አያወሩም። ቤቱም ትልቅ ነው፣ የሁሌ ነው የምታጸጂ፣ ይሄን ነው የምትይ እያሉ ሁሌ ያስፈራሯቸዋል፣ ሁሌ ይሏቸዋል። አሁን እነዚህ ልጆች እየራባቸው ነው፣ ምግብ አይሰጧቸውም። እንግዲህ ምግብ አበሾች ናቸው የማይሰጧቸው ማለት ነው፣ አብረዋቸው የሚሰሩት እንጂ መዳማ አይደለችም። መዳማ ምንም የምታውቀው ጉዳይ የላትም። ያው ይሰራሉ ይኖራሉ ነው የምትል እንጂ ከዚያ ውጭ ስለምን የምታውቀው ከሌለ ድረስ እነዚህ አበሾች ናቸው እነዚህን ልጆች እህቶቻቸውን የሚበድሉ ማለት ነው። ለምን ትበድሏቸዋላችሁ? ለምን እናንተ ባይመቻችሁ ምግብ ባይኖር እሷ ክፉ ብትሆን ትቀመጣላችሁ? አትቀመጡም እኮ ትሰሩ እየሰራችሁ አይደለ እንዴ? ጥሩ ስለሆነች ነው እንጂ የሰራችሁ ጥሩ ባቶ ነው ወይም ኮንትራት ብትሆኑም እንኳን ትጠፋላችሁ። እርግጠኛ ነው። ያው መጥፎ ከሆነች ትጠፋላችሁ። ግን ጥሩ ስለሆነች ሁሉም ነገር ስላለ ነው እየሰራችሁ ያላችሁት። ስለዚህ እነዚህ እህቶቻችሁ አይደሉ እንዴ? ወገን አይደሉም እንዴ? ለምን ትጨክኑባቸዋላችሁ? ያው አሁን እነሱ እንግዲህ ሻንጣቸውን ጠቅልለው እንወጣለን ብለው ተነሱ። እነሱ ሄዱ። ለእናንተ ትርጉሙ ምንድን ነው? ትርፍ አለው? ትርፍ የለውም እኮ ውዶች፣ ምንም ትርፍ የለውም። ያው ነው። እነዚህ ቢሄዱ እንኳን ሌላ ሰራተኛ መምጣቱ አይቀርም። ስለዚህ ሌላ ሰራተኛ መምጣቱ ስለማይቀር ምን ያደርግላቸዋል? ተንኮል፣ ክፋትስ ምን ያደርጋል? በጎ ነገሩን ብትናገሩ ምን አለ? እነዚህ ቋንቋ ስለማያውቁ ነው። ምን ስላሉ ነው? እናንተ ደግሞ አዲሶቹ ደግሞ ሞኝ አትሆኑ። መጀመሪያ ማወቅ ያለባችሁ አንድ ብሎ ቡታጋዙ ነው። ቡታጋዙ እንዴት ይለኮሳል? ይሄንን አንደኛ መጀመሪያ ማወቅ ያለባችሁ ይሄን ነው። ይሄን ካወቃችሁ ደግሞ ከራባችሁ ሻንጣ ይዛችሁ እንወጣለን ከማለት ከመናገር ወይም አበሾችን ደግሞ ከመጠየቅ አሰሪያችሁን ጠይቁ። እኛ እየራበን ነው፣ ምን እንብላ በሉ። እሷ ደግሞ ተላጇን ከፍታ ታሳያችኋለች። በቋንቋ ባትግባቡም በምልክት ታሳያለች። ሁሉም ያለፍንበት ነገር ነው። ታሳያለች በምልክት ታሳያችሁ ትበላላችሁ። አነሳችሁ ቢያንስ ሌላው ቢጠፋ ምንም ይሁን ምን ግምና አይጠፋ፣ ማነው እንቁላል አይጠፋ፣ ሀላዋ አለ፣ መረባ አለ፣ ይሄ አለ፣ ዳቦ አለ፣ ደረቅ ዳቦ። ታዲያ ያንን ደረቅ ዳቦ በእንቁላል ጠብሳችሁም ሆነ ቀቅላችሁ ሳንዱች አድርጋችሁ ብሉ። ምን ችግር አለው? አበሾችን አጠይቁ። አበሻ ለአበሻ ሲጀመር ምቀኛ ነው። ከአንድ ላይ ሆኖ ከሰራ ምቀኛ ነው። አንዱ መጀመሪያ ከፊት የገባው ለኋላ ከገባው ጋራ ምቀኛ ነው። የራሱ ቤት ነው የሚያስመስለው እንጂ እነሱ ደግሞ ሰራተኛ እንደሆኑ ይረሳሉ። አንዳንዶቹ ደግሞ እንደዚያ ስል ደግሞ ሁሉን አይደለም። አንዳንዶቹም ደግሞ ጥሩዎች አሉ። በጣም ራሳቸውን እየጎዱ አዲስ ለሚመጡት ደግሞ ቦታ የሚሰጡ አሉ። ሁሉን እየሰደብኩኝ ሁሉን እየተናገርኩኝ አይደለም። አንዳንዶቹ ደግሞ አይን ሽላፈር የሚሉት አሉ። እንደ ራሳቸው ቤት አድርገው የሚቆጥሩት እኛንን አለቃ ይላሉ። ቁጭ ላይ ያጸዳሉ። ይሄን ነው ይላሉ። ምግብ ያሰራሉ። ግን መዳሟ ስትመጣ ሰሪያቸው ስትመጣ ደግሞ እነሱ ከስር ይሽልመጠመጣሉ። መሆንም የለበትም። እና ውዶች ከረባችሁ እሱን አድርጉ። ሩዝ አለ አይጠፋም፣ መኮረና አይጠፋም። ሌላው ቢጠፋ እሱ አለ፣ ውሃ አለ፣ ታውቃላችሁ፣ ዘይት አለ፣ ጨው አለ። እሱን አነሳችሁ ቀቅላችሁ ብሉ። ስጋ ባይኖር ዶሮ ባይኖር ሌላ ነገር ማባያ ነገር ባይኖር ማለት ነው። ያኔ ሩዙን ጥሬውን ሩዝ ቀቅላችሁ ብሉ። ሞኛ አትሆኑ። መውጣቱ ምንድን ነው ትርጉሙ? አሁን ከኢትዮጵያ ስትመጪ ስንት ገንዘብ አውጥተሽ ነው የመጣሽ? ስንትና ስንት ደግሞ በአሁኑ ሰዓት ይህን ሁሉ ያወጣችሁትን ኪሳራ ደግሞ አስቡ። ስለዚህ አስቡ። ለማዳማችሁ ላሰሪያችሁ ብቻ ተናገሩ በሚገባችሁ ቋንቋ። ቢገባችሁም ባይገባችሁም ባላችሁ ነገር ተናገሩ።
አብሯችሁ ለሚሰራ ሰው ይሄ ነው ብላችሁ አትናገሩ። የኛ ሰው ምቀኛ ነው ሲጀመር ምቀኛ ነው። እና ውዶቼ ይሄ ነው እላችኋለሁ። ለምን መሆንም የለበትም። እሷ እኮ ስታመጣችሁ ኮንትራት ይዛችሁ ስትመጣ ምግባችሁንም ልብሳችሁንም ሁሉንም ነገር እችላለሁ አቅም አለኝ ብላ ነው ይዛችሁ የመጣችሁ። እናንተ ደግሞ ስትመጡ ደግሞ አቅም አለን፣ እንሰራለን፣ እንለወጣለን፣ ቤተሰብ እንለውጣለን፣ እኛ እንለውጣለን፣ እንሰራለን፣ ምትይነን ነገር እንሰራለን ብላችሁ ነው አይደለም ፈርማችሁ መጣችሁ። እናንተ በጉልበታችሁ ፈርማችሁ መጣችሁ። እሷ ደግሞ ሁሉንም ነገር ኮንትራትሽን እስከምትጨርሽ ድረስ ሁሉንም ነገር ልታሟላ ፈርማ ይዛ መጣች። ፈርማ ይዛሽ እስከመጣች ድረስ የግድ ትበያለሽ፣ ትጠጫለሽ፣ ትሰሪያለሽ። እሷ የምትፈልገው ስራዋን ነው፣ ቀጥለሽ ትሰሪያለሽ። አንቺ ደግሞ የምትፈልጊው ምንድነው? ሁሉ ነገር ይሟላልሻል፣ ብርሽን ይዘሽ ቀጥለሽ መስራት ነው። የምትፈልጊውን አላማ እስክትደርሽ ድረስ ማለት ነው። እና ቢያንስ እሷ ቢባትልሽም አነስታችሁ ብሉ። ካሜራ ይኖራል፣ ቢኖርም አትፍሩ። ይሄ ብር አይደለም፣ ይሄ ወርቅ አይደለም፣ ይሄ ምንም አይደለም። አነስታችሁ ወደ ሻንጣችሁ የምታስቀምጡት ነገር አይደለም። አነስታችሁ ወደ ልብሳችሁ የምትደብቁት ነገር አይደለም። ይሄ ሆድ ነው። ሆድ እስከሆነ ድረስ ምግብ እስከሆነ ድረስ አንሱና የምትፈልጉትን ነገር ሰርታችሁ ብሉ። እነሱ በተፈጥሯቸው አረቦቹ ብሉን አያውቁም። አንዳንዶች ካልሆኑ በስተቀር ብዛቱ እንድትበይ አይፈልጉም። እንድትሰሪ ብቻ ነው የሚፈልጉ። ግን ደግሞ ብትበይ ደግሞ አረ ለምን በላሽ አይሉ። ያው ተልተሎ በይና ስራሽን ጨርሽ ነው የምትበይ። አንቺ ደግሞ ተልተሎ ሰራ አድርገሽ ብይ። እነሱ ያተረፉትም ነገር ካለ ደግሞ ብይ። እነሱን አጣብቁ። እነሱ እስከሚሰጧችሁ ድረስ አትቆዩ፣ አጣብቁ። ለምን አዳዲስ ለሚመጡት ማለት ነው። እና ይህንን ሰብስክራይብ እያደረጋችሁ አበረታቱ። ለሁሉም ሸር ላይ እያደረጋችሁ ለሁላቸውም እንዲደርስ አድርጉ። እናንተ እንደዚህ መሆን የለባችሁም። አዲሶቹ በተለይ ምንም ይሁን ምንም አንቺም ሰራተኛ ነሽ፣ ያችም ሰራተኛ ናት፣ ያም ሰራተኛ ነው። ሁሉም ሰራተኛ ነው። አንድ ነው ሁላችሁ። ያችም አገሯ ላይ የመጣችው ለስራ ነው። አንቺም አገርሽን ጥለሽ የመጣሽው ለስራ ነው። እስከሆነ ድረስ መዳምሽ አሰርሽ ምትልሽን ነገር በሙሉ መስራት። አንቺ እነሱን አብረዋቸው የሚሰሩትን ከምንም አትጻፋቸው፣ የእነሱን አትስሙ። እነሱ አለቃኔ ነው የሚሉ ያው ሂደው ለማቃጠር አንደኛ ናቸው። ያቃጥራሉ። ቢያቃጥሩ ሀቅና ሀቅ ነው። ካሜራ ካለ በካሜራ ይታያል። ምን ይላል? ስራሽን ስሪ፣ ጠጪ። ካልበላሽ ካልጠጣሽ መውደቅ አለ፣ መታመም አለ። እነሱ ደግሞ ከታመምሽ ደግሞ አዲስም ሆንሽ 30 ዓመትም ሰራሽ 1 ወርም ሰራሽ ምንም ሰራሽ አንድ ናቸው። አንድ ታውቃላችሁ። ዝንብ ከወተት እንደሚገባው እንደዚያው ናቸው። ዝንቦች ናቸው። አንድ ይሄን አድርጋልኛለች፣ አረ ይሄን አገልግላልኛለች አይሉ። የሚያስቡት ምኑን ነው? አንድና አንድ ብርና ብራቸውን ብቻ ነው የሚያስቡት። ከዚያ ውጭ ስለምንም የሚጨነቁት ነገር የለም። ስለዚህ ውዶች ራሳችሁን ጠብቁ። ራሳችሁን ጠብቃችሁ የተገኘውን ነገር እየበላችሁ ስሩ። ያው አትብሉ አይሉ። አይደለም ሰርተሽ በላሽ አይሉም። እዚህ ላይ አይሉ። ያው ሰርቶ አይሰጡሽም። ያው እነሱም አንቺን ሰርተሽ እንደሰጫቸው የሚፈልጉት ማለት ነው። ስለዚህ አንቺ ሰርተሽ እንደሰጫቸው ስለሚፈልጉ አንቺ ስትሰሪ ለነሱም ለአንቺም ሰርተሽ መብላት እንጂ ሰራተኛ ጋር አትጨቃጨቂ። ለሰራተኛ ይሄ ነው አትበይ። ድሮም ሰራተኛ ሲባል ችግር ነው። ከፊት የገባ ሰው እኔ ነኝ አለቃ ነው የሚለው። ሴትዮዋ እንኳን ዙራ ምንም የምታየው ነገር የለም። ምንድናት ያቺ ከፊት የገባችው ናት እንዳለቃ እንደ ሙድር ሆና የምትታየው። ስለዚህ እንደሷ ሆና ራሷን ስለምታካብድ ማለት ነው። እናንተ አዲስ የመጣችሁት አትስሟቸው። በራሳችሁና በራሳችሁ መንገድ ብቻ ሂዱ። ያመጣቻችሁ አሰሪያችሁ እስከሆነች ድረስ እሷ የምትለውን ብቻ ሰውየው የሚለውንም ልጆቿ የሚሉትን እነሱ የሚሉትን በቃ ቤተሰቡ የእሷ ቤተሰቦች የሚሉትን እንጂ ሰራተኛ የሚለውን ነገር አትስሙ ውዶች። እና ጥሩ አይደለም፣ የእውነት ጥሩ አይደለም። አዲሶችን አትበድሉ ነዋሪዎቹ።
እና በተረፈ ይሄን ልናገር ነው የመጣሁኝ። ጥሩ አይደለም። ሁላችንም ተሳስበን እንኑር። አዱንያ ማባረፍ አይታወቅም። እዛ አሁኑ ላይ ለፍልፈናል። ትንሽ ቆይተን ደግሞ የት እንደምንሄድ አናውቅም። ሞት አለ፣ በሽታ አለ፣ ብዙ ነገሮች አሉ። ስለዚህ ለምን ዜጎቻችን ለምን እንበድላለን? ለምን እኛ ሰራተኛ አይደለን እንዴ? የተገኘውን ነገር አብረን ብንበላ ምን አለ? ስለ ክፋቷን ነገር ከምናወራ ቤቱ እንደዚህ ነው ይሄ ነው ከምንል እኛ ወደ ነው ተስማምቶናል እየሰራን ያለ ነው። ስለዚህ እንደዚህ መሆን የለባችሁም ውዶች። ልቦና ይስጣችሁ ፈጣሪ። ሌላ ምንም ምለው ነገር የለኝም። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ ውዶች። ወዳችኋለሁ ባይ